ጥበብ ህመምን ያክማል፣ ጽናት ደግሞ አዲስ ህይወትን ይሰጣል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን ሰነበታችሁ? ባለፈው እሁድ ስለ እናት መስዋዕትነት ያወጋንበት የእናት ዕዳ የተሰኘው ታሪካችን የብዙዎቻችሁን ልብ እንደነካ በርታት እንደሆናችሁ ከላካችሁልኝ አስተያየት ተረድቻለሁ። ዛሬ ደግሞ ከዚያ ይበልጥ ልብን በጉጉት የሚያንጠለጥል እውነት መሆኑን እስኪጠራጠር ድረስ በሚስጥር የተሞላ ሌላ ሀገር ውስጥ ታሪክ ይዤላችሁ መጥቻለሁ። ታሪካችን የሚጀምረው ከዓመታት በፊት በምስራቁ የሀገራችን ክፍል በድሬዳዋ ከተማ ነው። ድሬዳዋ ስትባል የባቡር ሀዲዱ፣ የጣቢያውን ድምጽና የንግዱ ግርግር ወዲያው በአይነ ህሊናችን ይመጣል። በዚህ ታሪክ ውስጥ የምናገኛት ሴት አልማዝ ትባላለች። አልማዝ ውብ፣ ብልህ፣ ነገር ግን ህይወት የማይሸከሙትን ከባድ መስቀል ያሸከማት ሴት ናት። ይህንን ታሪክ እስከ መጨረሻው እንድትከታተሉ ተጋብዛችኋል። ምክንያቱም በትረካው አጋማሽ ላይ የምትሰሙት ሚስጥርና በፍጻሜው ላይ የምታዩት ተአምር በህይወታችሁ ላይ የቱንም ያህል ከባድ ጨለማ ቢመጣ ከጀርባው የማይታይ የእግዚአብሔር እጅ እንዳለ እንድታምኑ ያደርጋችኋል። አልማዝ በድሬዳዋ ከተማ ውስጥ በሰላም የምትኖር ወጣት ነበረች። ከልጅነቱ ጀምሮ ከሚያውቃትና የባቡር ድርጅት ሰራተኛ ከሆነው ዮናስ ጋር ፍቅር መሰረቱ። በከተማው ህዝብ የተመሰከረለት ደመቅ ያለ ሰርግ አደረጉ። ዮናስ አልማዝን እንደ አይኑ ብሌን ነበር የሚወዳት። ከአንድ አመት በኋላ ታምራት የተባለ ቆንጆ ወንድ ልጅ ወለዱ። ቤታቸው በሳቅና በደስታ ተሞላ። ዮናስ በየቀኑ ከስራ ሲመለስ ልጁን አቅፎ ለአልማዝ አበባ ይዞላት ይመጣ ነበር። ነገር ግን ህይወት ልክ እንደ ባቡር ሀዲድ ናት። መስመሯ ቀጥ ያለ ቢመስልም መቼ መታጠፊያው ላይ እንደምትደርስ አደጋ እንደሚገጥማት አታውቅም። ታምራት ገና የ3 አመት ህፃን እያለ ዮናስ ለስራ ጉዳይ ወደ አዋሽ ጉዞ አደረገ። ያ ቀን ግን የመጨረሻው ቀን ነበር። ባቡሩ መንገድ ላይ ከባድ አደጋ ደረሰበት። ማታ አልማዝ ቤት ቁጭ ብላ የዮናስን መምጣት ስትጠባበቅ የደጇን በር ያንኳኩት የዮናስ የስራ ባልደረቦች ነበሩ። ፊታቸው የለበሰው ሐዘን ታሪኳን ሁሉ ተናገረ። ዮናስ በዚህ አደጋ ህይወቱ አልፏል። አስቡት፣ ያንን ያህል የምታፈቅሩትን ሰው የቤታችሁ ምሰሶ በአንድ ጀንበር ሲፈርስ። አልማዝ አልጮኸችም፣ አላለቀሰችም። ልቧ ውስጥ ትልቅ ስብራት ተፈጠረ። ነገር ግን ልጇን ታምራትን ስታይ ለቅሷን ዋጠችው። እኔ ከፈረስኩ ልጄ የት ይሄዳል አለች። ከዮናስ ሞት በኋላ አልማዝ ምንም ሀብት አልነበራት። የባቡር ድርጅቱ የሰጣት ጥቂት የጉዳት ካሳ ወዲያው አለቀ። ኑሮ ድሬዳዋ ላይ እየከበዳት መጣ። የቤት ኪራይ፣ የልጅ ምግብ፣
የሕክምና እጥረት ሁሉ በአንድ የተደራረቡባት አልማዝ ስራ መፈለግ ጀመረች። ነገር ግን ያኔ ሴት ሆነ ባቡር ጣቢያው አካባቢ ስራ ማግኘት ከባድ ነበር። አልማዝ ምን አደረገች መሰላችሁ? ራሷን ደበቀች፣ ጸጉሯን ተላጨች፣ የወንድ ልብስ ለበሰች፣ ድምጿን ጸጥ አደረገች። በጣቢያው አካባቢ አሊ የተባለች ከባድ የባቡር እቃዎችን መጫንና ማውረድ ጀመረች። ማንም ሴት መሆኗን አያውቅም ነበር። ከወንዶች ጋር እኩል በዚያ ንዳድ ፀሐይ ውስጥ ከባድ ሳጥኖችን ትሸከማለች። እጆቿ ሻከሩ፣ ትከሻው አበጠ። ማታ ማታ ወደ ቤቷ ስትመለስ ግን ያንን የወንድ ልብስ አውልቃ የእናትነት ቀሚሷን ለብሳ ልጇን ስታቀፍ ትረካለች። እዚህ ጋር ቆም ብለን እናስብ ወዳጆቼ። እናትነት ቅርጽ የለውም። እናትነት ልጇን ለማዳን ሲል አንበሳ መሆን ነው። እናትነት ልጇ እንዳይራብ ሲል ራሷን መካድ ነው። አልማዝ ክብሯን፣ ውበቷን፣ የሴትነት ማንነቷን ሰዋች። ለምን? ለልጇ ስትል። ዛሬ እኛ በትናንሽ ችግሮች ተስፋ የምንቆርጥ፣ ሰው ምን ይለኛል ብለን ስራ የምንንቅ ስንቶቻችን ነን? አልማዝ ግን የሰው ወሬ ሳይሆን የልጅቷ ህይወት ነበር የሚያሳስባት። ታምራት አደገ። የ7 ዓመት ልጅ ሆነ። በጣም ጎበዝና እናቱን የሚወድ ልጅ ነበር። አንድ ቀን አልማዝ ስራ እያለች ታምራት እናቱን ፍለጋ ወደ ባቡር ጣቢያው አካባቢ ይመጣል። ጣቢያው በሰዎችና ባቡር ጩኸት የተሞላ ነበር። ታምራት እናቱን አሊ በሚለው የወንድ ማንነቷ ስለማያውቃት ፈልጎ አጣት። በዚህ መሃል ወደ ጅቡቲ የሚነሳ አንድ ትልቅ የጭነት ባቡር ሀዲዱ ላይ ቆሞ ነበር። ታምራት የህፃንነት ነገር ሆኖበት ወደ ባቡር ውስጥ ገባ። ሳይታወቅ የባቡሩ በር ተዘጋና ባቡሩ ጉዞ ጀመረ። አልማዝ ከስራ ስትወጣ ልጇን ቤት አጣችው። ሰፈሩን፣ ከተማውን፣ ፖሊስ ጣቢያውን ሁሉ አዳረሰችው። ታምራት የለም። አልማዝ ያኔ ነበር የወንድነት ጭንብል አውልቃ መሬት ላይ ወድቃ ያለቀሰችው። የከተማው ህዝብ አሊ የተባለውን ጉልበተኛ ሰራተኛ በእውነቱ አልማዝ የምትባል እናት መሆኗን ያወቀው በዚያን ቀን ነበር። ፍለጋው ለ3 ቀናት ቀጠለ። ምንም ዜና የለም። አልማዝ ልቧ ጠፋ። እግዚአብሔር ሆይ ባሌን ወሰድክብኝ፣ አሁን ደግሞ ልጄን እያለች ሌሊቱን ሙሉ በሀዲዱ ላይ የተንበረከከች ትጸልይ ነበር። ከ5 ቀናት በኋላ ከጅቡቲ የመጣ አንድ የባቡር አሽከርካሪ ለአልማዝ መልእክት አመጣ። ልጅስ ጅቡቲ በሚገኘው አንድ መጠለያ ውስጥ በሰላም አለ ተባለች። አልማዝ በደስታ አብዳ ወዲያውኑ በሚቀጥለው ባቡር ወደ ጅቡቲ ተጓዘች። ጅቡቲ ለምለም ቦታ አይደለም፣ ሙቀቱ የጠና ነው። አልማዝ ወደ መጠለያው ስትገባ ልጇን አገኘችው። ነገር ግን ከልጇ ጎን የተቀመጠውን ሰው ስታይ አይኖቿን ማመን አልቻለችም። ያ ሰው ፊቱ በከፊል የተቃጠለ፣ አካሉ የዛለ ቢሆንም አልማዝ ግን ወዲያው አወቀችው። ባለቤቷ ዮናስ ነበር። አዎ ዮናስ አልሞተም ነበር። ከዓመታት በፊት በደረሰው አደጋ ራሱን ስቶ
ማስታወሻውን አጥቶ በጅቡቲ የበጎ አድራጎት ድርጅት ውስጥ ይኖር ነበር። ታምራት ባቡር ውስጥ ተኝቶ ጅቡቲ ሲደርስ ያጋጠሙት ሰዎች ወደዛ መጠለያ ያመጡታል። ዮናስ ሕፃኑን ሲያየውና ስሙን ታምራት መሆኑን ሲሰማ የጠፋው ትውስታ በድንገት ድው ብሎ ይመለስለታል። ልጅ ዮናስ ወደ ህይወት መለሰው። የጠፋው ልጅ አባቱን አገኘው። አባትየው ደግሞ ትውስታውን አገኘ። ባቡሩ ከአልማዝ ከዮናስና ከታምራት ጋር ሆኖ ወደ ድሬዳዋ ሲመለስ ጣቢያው ላይ የነበረው ህዝብ በሙሉ በእንባና በደስታ ተቀበላቸው። መከራ አንዳንዴ ይለያያል፣ ነገር ግን አምላክ ሲሰራው መጨረሻው ያምራል። አልማዝ ያንን ሁሉ ዓመት የወንድ ልብስ ለብሳ በባሏ የከፈለችው መስዋዕትነት መጨረሻ ላይ ባሏንና ልጇን በአንድ ላይ እንድታገኝ ያደረጋት። ውድ የቻናሌ ቤተሰቦች ዛሬ በዚህ ታሪክ ውስጥ የምንማረው ትልቅ ነገር ምንድነው? ህይወት ዛሬ ብትጨለማባችሁ፣ ዛሬ የምትወዱትን ነገር ብታጡ፣ ወይም እንደ አልማዝ ማንነታችሁን ጥላችሁ ከባድ ስራ ውስጥ ብትሆኑ አይዟችሁ። እግዚአብሔር እናንተ የማታዩትን መንገድ ከጀርባ እየሰራ ነው። ዛሬ ያጣችሁትን ነገር በታላቅ ተአምር ይመለሳል። ተስፋ አትቁረጡ። እኔም እሌኒ ነኝ። በሕክምና ውስጥ ሆኜ ይህንን ታሪክ ሳነብላችሁ በትዕግስትና በተስፋ ነገን እንዳይ ነው። ቪዲዮውን ከወደዳችሁት ላይክ እና ሼር አድርጉት። በሚቀጥለው እሁድ በሌላ ድንቅ ታሪክ እስክንገናኝ በጽናትና በተስፋ ሰንብቱልኝ።